ሲድ ኤርድሮፕ ስትሰሩ ለነበራችሁ በቀላሉ ከሱ ዋሌት ጋር ኮኔክት እንደምታረጉ ማሳያችሁ ይሆናል በዚህ ቪዲዮ። ስለዚህ ቪዲዮውን እስከ መጨረሻ ድረስ በጥሞና ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት በቅንነት። ወደ ቪዲዮ እንሄዳለን። መጀመሪያ እንደምትመለከቱት ፕሌይ ስቶር ወይም አፕ ስቶር በመሄድ ሱ ዋሌት የሚለውን ሰርች በማድረግ ሱ ዋሌትን መጫን ይኖርብናል። እንደምታዩት ኢንስቶል የሚለውን እንነካለን። አሁን እየጫንኩት ነው፣ ዳውንሎድ እያደረገልኝ ነው። በዚህ መንገድ ዳውንሎድ ካደረጋችሁ በኋላ ኦፕን የሚለውን ምልክት ትጫኑታላችሁ ማለት ነው። ኦፕን ስትሉት በዚህ መልኩ ከፍትላችኋል። እንደምትመለከቱት ኢንተርፌሱ ይህን ይመስላል። በጉግል አካውንታችሁን መክፈት ትችላላችሁ። ከዛ በተጨማሪ ደግሞ በኒው ፍሬዝ በመጠቀም ክሬት ላድርግላችሁ ይላችኋል። ስለዚህ እኔ ለዚህ ቪዲዮ የምንጠቀመው ምንድነው በፍሬዝ ክሬት ኒው ፍሬዝ አካውንት የሚለውን በመጫን ከፍታለሁ ማለት ነው። ከዛ በኋላ ሴቭ ሪከቨሪ ፍሬዛችንን ሴቭ አርጉ ይለናል። ስለዚህ ይህን ሪከቨሪ 12 ፍሬዞች ኮፒ አድርገን ወደ ሌላ ቦታ ማስቀመጥ አለብን፣ ወይም እንደገና በተጨማሪም በሃርድ ኮፒ ወይም በማስታወሻ ወረቀት ላይ ደብተራችሁ ላይ ማስቀመጥ ይኖርባችኋል ማለት ነው። ሌላ ጊዜ ለመግባት የሚጠቅማችሁ ይሄ ፍሬዝ ስለሆነ እነኚህን 12 ወርዶች ግዴታ መያዝ ይኖርባችኋል ማለት ነው። ለማየት የአይን ምልክቷን ትጫኑታላችሁ። እነኛውን 12 ወርዶች ሴቭ ካደረግን ወይም ከጻፍን በኋላ ኔክስት የሚለውን እንጫናለን። ከዛ በኋላ አሁንም ኔክስት የሚለውን እንጫናለን። አሁን እንደምታዩት ዌልካም ቱ ሱ ዋሌት ይለኛል። ስለዚህ በቀጥታ ቴሌግራማችሁ ላይ በመሄድ @itocoin 01 ብለን ሰርች እናደርጋለን። ሰርች አድርጋችሁ ከዛ በኋላ ይሄን ቴሌግራም በዚህ ቴሌግራም ውስጥ ይሄን ቴሌግራም ተከፍቱታላችሁ። ይሄን ቴሌግራም ነው፣ ቻናል ነው። ስለዚህ ፕሌሲድ ጎ የሚለውን ሊንኩን እንጫናለን። ሊንኩን ከተጫነን በኋላ ኮፒ ሊንክ የሚለውን እንነካለን። ኮፒ ካደረግን በኋላ በቀጥታ ወዴት ነው የሚሄደው? ሱ ዋሌት ላይ እንሄድና አፕስ የሚለው ሴክሽን ላይ እንሄዳለን። ከዛ በኋላ ለካላይ ሰርች URL የሚለውን እሱን ከነካን በኋላ እዚህ ላይ ፔስት ማድረግ ይኖርብናል ማለት ነው። እንደምትመለከቱት ወደ ሲድ ዌብሳይታቸው እየከፈተ ነው። ሲድ ዌብሳይቱን ከከፈተልን በኋላ እዚህ ላይ በቴሌግራም በምን ሊገባ ይለኛል። በቴሌግራም እንገባለዋለሁ። ቴሌግራም የሚለውን እንነካለን። ኦፕን ውስጥ ቴሌግራም እንለዋለን። ትንሽ ጠብቁት። ከዛ በኋላ ስታርት የሚለውን እንጫናለን። ስታርት የሚለውን ከተጫን በኋላ ሎጊን የሚለውን እንነካለን። እንደምታዩት you have successfully authorized on seed ሳይት ይለኛል። ስለዚህ ወደ ሱ ዋሌት እንሄድና ወደዛ እንመለሳለን። ወደ ሱ ዋሌት ከተመለስ በኋላ ኮኔክት ሱ ዋሌት የሚለውን እንነካለን። እሱን ከነካን በኋላ ሱ ዋሌት የሚላለ እሱን እንነካለን። እሱን ከተጫን በኋላ ምንድነው ኮኔክት የምትለዋን እንጫናለን ማለት ነው። ከዛ ኮንፊርም እንለዋለን። እንደምትመለከቱት ሳይን ኢን የሚለኛል። ሳይን የሚለውን ተጭነን በቀጥታ አሁን ሰክሰስፉሊ ሊንክድ ሆኗል ይለኛል። ስለዚህ በቀላሉ በዚህ መንገድ ዋሌታችሁን ከሲድ ጋር ኮኔክት ማድረግ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ መስጠት ትችላላችሁ። ያልገባችሁ ነገር ካለም በመጠየቅ ትችላላችሁ። የቴሌግራም ቻናሌን ለበለጠ መረጃ ጆይን ብትሉ አሪፍ ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ምናልባት በተጨማሪ አካውንት ወይም ኤክስተርናል በሌላ አካውንት ተጨማሪ አካውንት የሰራችሁ ካላችሁ መልቲ አካውንት የሰራችሁ ካላችሁ እንዴት አድርጋችሁ ኮኔክት እንደምታረጉ እና ዋሌት አድ እንደምታረጉ የማሳያችሁ ይሆናል በሌላ ቪዲዮ። ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውንም ላይክ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።